ሰላም ጤና ይስጥልን እንዴት ናችሁ? ዛሬ እንግዲህ የምንመለከተው እንግዲህ ከጀሚናይ ውጪ ጀሚናይን አማርኛ በመናገሩ በጣም እናውቀዋለን። ጀሚናይ ቻትቦት እንግዲህ አማርኛ በጣም እንደሚችል ይታወቃል ከሌሎቹ በተሻለ ማለት ነው። ነገር ግን ብዙዎቻችን ምናልባትም ስንጠቀመው የማይስተዋለውን ሌላ ለማሳያችሁ ክላውዲ ይባላል። ክላውዲ ኤአይን እንመልከት። ክላውዲ ኤአይ እንግዲህ አንትሮፒክ በሚባል የኤአይ ተቋም የተሰራ እንትን ነው። በተለይ ሞር ኦፍ ፎከሱ ኮድ መጻፍ ላይ ነው። ክላውድ ዶት ኮም ወይ ደግሞ ክላውዲ ኤአይ ብላችሁ ብትገቡ ያመጣላችኋል። ክላውዲ ኤአይ ነው ኦፊሻል የሆነው ሳይቱ። እዚህ ጋር እንደምትመለከቱት አማርኛ ብንጠይቀው እንዲህ ይላል ማለት ነው። እነዚህ ፈን የሆነ ነገር ስንጽፍለትም እንደምንፈልገው እንደ አወራንለት ኮንቴክስት ይነግረናል ማለት ነው። እንግዲህ ዛሬ ፎከስ ምንድነው? አማርኛ በጣም ይችላል። አክቹአሊ በጣም ከጀሚናይ አይተናነስም የሚል ግምት ነው ያለኝ። ምናልባት ጀሚናይ ካልቸራሊ አንደርስታንድ ወይ ደግሞ ካልቸራሊ የኢትዮጵያን ነገሮች ምናልባት አንደርስታንድ የተሻለ ያደርግ ይችላል። ግን ይሄንን ነገር በደንብ ዲፕ ብዬ አላየሁትም። ነገር ግን ክላውዲ በጣም በሚገርም ሁኔታ ይሄንን ነገር ማድረግ ይችላል። አሁን ክላውዲ ምንድነው በስላችሁ ፎከስ የሚያደርገው ኤጀንቲክ ኤአይ ላይ ነው። አሁን እዚህ ጋር አዲስ ቻት ላይ አሁን አዲስ ቻት እንደዚህ አድርጌ በመጣ እንደምታዩት አክሽኖች ጋር ይሄዳል። ለምሳሌ ኮድ ማድረግ፣ ሌሎች ነገሮች ራይት ነገር በጣም ቆንጆ አድርጎ ይሰራል ማለት ነው። አሁን ሎጎ እንድትሰራልኝ እፈልጋለሁ ብለው ሎጎ ይሰራልኛል። ኤጀንት ማለት ኤጀንት ማለት እንግዲህ የሆነ ስራ ከሰጣችኋቸው በኋላ አክሽን የሚሰሩ ናቸው ማለት ነው። የራሳቸው ኤንቫይሮንመንት ያላቸው የራሳቸው ጎል የሚኖራቸው እኛ በሰጠናቸው መሰረት ለምሳሌ ሎጎ ስላለ የምንለው እሱ ሎጎ መስራት ጥሩ የሆነ ሎጎ መስራት የነሱ ጎል ነው የሚሆነው። እሱ ጎል ላይ ሪች ለማድረግ ደግሞ የሚያደርጓቸው የሆኑ አክቲቪቲዎች ይኖራሉ። እነሱን ማድረግ የሚችሉ አክሽን የሚሰሩ ናቸው ማለት ነው። አክሰስ በሰጠናቸው መሰረት ኮምፒውተራችንንም መጠቀም የሚችሉ የኮምፒውተራችንን አክሰስ መጠቀም የሚችሉ ኢንተርኔትን አክሰስ ማድረግ የሚችሉ ምናምን ናቸው ማለት ነው። እንደምንጠይቃቸው እንትን ይለያያል ማለት ነው። ክላውዲ በጣም የሚታወቅበት ኮድ በመጻፍ ነው። አሁን ሞዴሎቹ ይለያያሉ። ክላውዲ እንትን የሚላቸው ሞዴሎች ማለት ነው። አሁን ምሳሌ ይሄኛው ሶኔት 4.6 የሚባል ነው። ነገር ግን ሌሎች ማለት ኦፐስ የሚባል አለ። ኦፐስ 4.6 ሌቴስት ሪሊዛቸው ነው እና እነሱ በጣም ደሞስት ስማርት ሞዴል የሚባለው በስፔሻሊ ኮዲንግ ላይ በጣም ጎበዝ የሚባለው ከዓለም አይ ቲንክ አንደኛ የሚባለው ነው ማለት ነው። ራንክ ብናደርጋቸው ኮዲንግ ሞዴሎችን ምናልባት አንደኛ የሚሆነው ይህ የክላውዲ በተሰራ ነው። አክቹአሊ ሶኔት እዚህ ጋር የምጠቀመው ሶኔት ፍሪ ስለሆነ ነው። እሱ እንትን ነው። ይሄ ሌላኛው የቅድም ያልኳቸው ኦፐስ ግን አንደኛ ነው የሚሆነው። አሁን ዛሬ የምንመለከተው ኤጀንቲክ ኤአይ ነው። ኤጀንቲክ ኤአይ እንዳልኳችሁ ነው የሆነ አክቲቪቲዎች የሚሰራ ጎል ያለው ምናምን ነው ማለት ነው። አን ኤጀንት ኢዝ ኤኒቲንግ ዳት ዱ ዘ ራይት ቲንግ ምናምን ነገር የሚባል ዴፊኒሽን ያለው በኤአይ ተርም ማለት ነው። ራይት ቲንግ የምንለው ማለት ምንድነው ደግሞ ሎጎ ስራ ካልነው ሎጎውን ማምጣቱ ጎይንግ ቱ ቢ ዘ ራይት ቲንግ ትክክል የሆነውን ነገር ወይ ደግሞ ዩዘሩ ሊያረካ የሚችለው ነገር መስራቱ ራይት ቲንግ ማለት ነው። አክሽን መስራት የሚችል ማለት ነው። ሎጎ ስራ ላይ ይላል። ለግል ድርጅት ነው ወይ ለግል ብራንድ ነው ወይ ለቡድን ለክለብ ነው ወይ ይለኛል። አሁን እኛ ሌትስ አስዩም የሆነ ድርጅት ልንሰራ ነው። የድርጅታችን ስም የዋህ እንበለው። አክቹአሊ ዝም ብሎ የመጣልኝ ድርጅት ነው። የዋህ የሚለው አይ ዶንት ኖ ትርጉሙን። የዋህ ማለት ምን ማለት ነው? ምን ማለት ነው? የቴክ የማማከር ብለው እንዴ የማማከር አገልግሎት የሚሰራ ድርጅት ልመሰርት አስቤ ነበር እና የዋህ ለማለት የዋህ የሚል ስያሜ ምንድን የምናደርገው ይሄንን አወራዋለሁ። ስም መምረጥ ይችላል። እንግዲህ አማርኛን አንደርስታንድ ስለሚያደርግ ከአማርኛ ስያሜ ያለው ኢቭን ከግዕዝም ቢሆን የሚነሳ ስም ምናልባት ብንጠይቀው ይነግረናል ማለት ነው። ምንድነው የምናደርገው? ሎጎ እንሰራለን።
ከሎጎ ከሰራን በኋላ ቲም ለምሳሌ ዌብሳይት ቢኖረን ወይ ደግሞ የብራንድ ከለር ቢኖረን ለብራንድ ከለራችን ምን አይነት ከስሙ ተነስተን ወይ ደግሞ ከምንሰራው ስራም ተነስተን የብራንድ ከለር ሳጀስት እናደርጋለን። ደን ለሱ ዌብሳይት እንሰራለን። እሱን ነገር ማድረግ ይችላል። እዚሁ ከዚህ ቻት ላይ ሳንወጣ ምንም አይነት ክፍያ ሳንከፍል ምንም አይነት የላንጉጅ ባሪየርም ሳይኖርብን ማለት ነው። አማርኛ እየተናገርኩ መስራት ስለምችል ማለት ነው። እንግዲህ የጠየቁት ጥያቄ ምንድን የዋህ ልለው አስቤ ነበረ፣ ግን የዋህ ማለት ምን ማለት ነው? እና ለሱ ነው ሎጎ እንድሰራልኝ የፈለኩት። ደን what I want is if you have any other suggestions ካለህ ግን tell me another name which fits ምናምን ነገር ነው እያልኩት ያለው ማለት ነው። የዋህ ስለሚለው ስም ብሎ አንደርስታንድ ያደርገዋል። የዋህ ማለት ገርና ትሁት ማለት ነው። ማለትም እንግዲህ ሰዎችን በፍቅርና በትህትና የሚያስተናግድ ማለት ነው። ለማማካከሉ ጥሩ ባህሪ ነው። ነገር ግን አንዳንድ ሰዎች ለቢዝነስ ትንሽ ለስላሳ ሊሉ ይችላሉ። አስባችኋል አይደለ? ትክክል ነው። እኔ አሁን ብዬ አሁን የዋህ ብሎ የማማከር ድርጅት የሚሰራ የዋህ የሚለው ምናልባት አንዳንድ ሰዎች ሞኝ ወደሚሉት ሊወስዱት ይችላሉ። ገብቷችኋል? ግን ከቢዝነስ አንጻር ይሄ ነገር ምናልባት ይሄ ነገር እንዴት ነው ብለው ሰዎች ኮንፊውዝ ሊያደርጋቸው ይችላል የሚል ሀሳብ ነው ይሰጠኛል። ከዛ ውጭ ግን የተሻሉ ስያሜው ሊሆን የሚችሉ ብሎ ማብሰር፣ እውቀት፣ ሀሳብ፣ ብርሃን፣ ቁልፍ፣ ድልድይ ብትለው የተሻለ ነው። አክቹዋሊ የትኛው ይሆን እያለ ነው። አሚን ሀሳብ ልበለው ዝም ብዬ ስሙን በቃ ሀሳብ ልበለው ብዬ አሰብኩ። ከዛ አይ ሀሳብ የሚለው ይሁን አልኩት ማለት ነው። አክቹዋሊ ተሳስቼ ሀሳባ የሚል ነገር አይ ቲንክ አይደንት ነገር ሀሳብ ቀጥተኛ፣ ጠንካራ እና ትርጉም ያለው ስም ነው ይላል። አሁን ሎጎ ልስራለሁ ምናምን ይለኛል። እንግዲህ ሎጎ ሲሰራልኝ ስኪሎች ይመርጣል። አሁን እንግዲህ እንዴት ነው የሚሰራ ብላችሁ ጥያቄ ቢኖራችሁ ስኪል ይፈልጋል። ለምሳሌ ሎጎ ለመስራት የሚያስፈልጉ ስኪሎች ብሎ ስኪል ይፈልጋል። አሁን ሪሰንትሊ ኤጀንቶች ምናልባት የሆነ ነገር ለማግኘት ስፔሲፊክ የሆነ እውቀት ለማግኘት አንድ ፊልድ ላይ ስኪል የሚባል ነገር ይኖራል። ስኪል አክቹዋሊ ኢዝ ሰምቲንግ ዳት ቲችስ ዘ ኤአይ ሃው ቱ ዱ የሆነ ነገር የሚለውን የሚያሳያቸው እሱን ነው የሚሰራው። መጀመሪያ አሁን እዚህ ጋር ቲንኪንግ ሂስትሪውን ብታስቡት ሪዲንግ ፍሮንት ኢንድ ዲዛይን ስኪል ይላላቸዋል። ሎጎ ለመስራት ሲል የፍሮንት ኤንድ ወይ ደግሞ ከውጭ ላይ የሚታይ እንዴት ቢውልድ ማድረግ የሚችላል የሚል ስኪልን ያነባል ማለት ነው። ከዛ በኋላ ስኪሉን ካነበበ በኋላ የሆነ አንደርስታንዲንግ ይረዳል ማለት ነው። ከዛ ይሰራል ማለት ነው። እንግዲህ ሎጎ የሚሰሩት እንግዲህ ብዙዎቹ አብዛኞቹ ኤአይ ሎጎ የሚሰሩት ምንድነው ኮድ ነው የሚጽፉት። እሱ ኮድ ኤስቪጂ የሚባል ኮድ አለ። ኤስቪጂ የሚባል የፋይል ኤክስቴንሽን አለ። አክቹዋሊ ኤስቪጂ ወደ ኢሜጅ ሬንደር መሆን ይችላል ማለት ነው። ከፈለግን ወደ የምንፈልገው እንትን ማድረግ ይችላል። ይሄኛውን እንትን ለዳርክ ይሄኛውን አድርግ፣ ለዋይት ደግሞ ይሄኛውን አድርግ፣ ለተለያየ ቦታ ደግሞ እነዚህን ተጠቀም እያለ ሳጀስት ያደርገኛል። እንደምትመለከቱት ቤዝድ ኦን ዌር አይ ዩዝ ዲስ ሳጀሽን ይሰጠኛል ማለት ነው። አይከኖችን እንደዚህ አይነት ቫሪዬሽን አላቸው ይለኛል ማለት ነው። ዳርክ ሲሆን ይሄን ተጠቀም ይለኛል። እንደምትመለከቱት ኢንሳይድ ላይ ሀመር ውሃን ተጠቅሟል። ምንድነው መሰላችሁ አሁን ምናልባት ይሄ ነገር በጣም ሚኒማል ወይ ደግሞ ይሄ ክሬቲቭነስ የሌለው ምናልባት ይሄ ምንድን ነው የሚባለው እሱ የሆነ ኢኖቬሽን የሌለው ወይ ደግሞ የሆነ ደስ የሚል አይነት አላለ የሌለው ነው ብላችሁ ልታስቡ ትችላላችሁ። አክቹዋሊ ያደረገው እኮ በቃ ጀስት ሰም የሆነ ፖሊጎን ተጠቀመ። ደን ኢንሳይድ ላይ የሆነ ምንድነው እሱ የሆነ ዲያመንድ ነገር አይነት ተጠቀም ደን ሀመር ውሃን አስቀመጠ ነው ልትሉት የምትችሉት። ዳትስ ቢኮዝ እኛ ምንም አይነት ሀሳብ ስላልሰጠነው ነው። እንግዲህ ኤአይ የኛ የሆነ ምን ነው ደግሞ የኛ ፕሪንሲፕል ቢኖረን ይመርጣል። እሱን ፕሪንሲፕል ሪስፔክት አድርጎ ያን ነገር ይሰራል ማለት ነው። አክቹዋሊ ግን አሁን ያደረገው ግን ጀስት ሊትራሊ ነው ዝም ብሎ እዛው ነው ያስቀመጠው አዚቲዝ ያስቀመጠው ለዛ ነው ማለት ነው። ስለ ዲዛይኑ ብሎ አክቹዋሊ የራሱን ሀሳብ ያስቀምጣል ማለት ነው። ምልክቱ ዲያመንድ ውስጥ ያለ ሁለት ጂኦሜትሪክ ቅርጽ ሀመር ውሃ ፊደሉን ይዟል። ሀሳብ ሲደመር ቅርጽ አሳቢ ድርጅት ለማለት ነው ይላል። ግን ፈጠራ የለውም ልበለው፣ ግን ፈጠራ የለውም፣ በጣም ልዩ አይደለም ልበለው፣ ቢስተካከል ደስ ይለኛል ብዬ እጠይቀዋለሁ ማለት ነው። ችግር የለውም ምናምን ብሎ እንግዲህ ታቲክ ያስተካክላል ማለት ነው። እሺ እንደገና ከዜሮ ጀምራለሁ። ይህ ጊዜ ፈጠራ ያለው ትዝ የሚል ዲዛይን ይላል ማለት ነው። እንግዲህ እዚህ ጋር ቲንኪንጉን ወይ ደግሞ ፕላኑን ማየት ትችላላችሁ። ምን እያደረገ እንደሆነ የሚጽፋቸውን ነገሮች ወይም ደግሞ ዲዛይኖችን ማየት ትችላላችሁ ማለት ነው።
ሶ ይሄ እንግዲህ የምናየው ኤጀንቲክ የምላችሁ አክቲቪቲ ኤጀንቲክ የሆነበት ምክንያት ቴክስት ብቻ መጻፍ ሳይሆን አክሽኖችን መስራት ይችላል። ለምሳሌ የሆነ ነገር ከጻፈ በኋላ ሬንደር ማድረግ ይችላል ማለት ነው። አክሰሱን ከሰጠነው የሆነ ፋይል ከኮምፒውተራችንም ወስዶ መጠቀም ይችላል። ለምሳሌ ቴክ ዘ ኢሜጅ ላይክ የሆነ ነው የሚያለውን ቴክ ኢሜጅ ወስደህ ሪሳይዝ አድርገው ብለው ታትስ ኤጀንቲክ ነገር ነው ማለት ነው። ምክንያቱም አክሽኖችን እየፈጸመ ነው፣ ስራ እየሰራ ስለሆነ ነው ማለት ነው ኤጀንቲክ የሚለው። ሶ እንደምንታይ አሁን ኤጀንቲክ ምንድን ነው ብለን ሰርች ብናደርግ ዋት ኢዝ ኤጀንቲክ ኤአይ ብለን ሰርች ብናደርግ ኤጀንቲክ ኤአይ refers to autonomous system that use large language models and machine learning to independently plan, reason and act on multiple step tasks to achieve specific goals within limited or no human intervention. So ሀሳቡ አሁን ስፔሻሊ አሁን ላይ ዲስ ታይም እኔ በዚህ ኮንቴክስት ለማለት የምፈልገው ኤጀንቲክ ኤአይ ኤልኤልኤሞችን ወይም ላርጅ ላንጉጅ ሞዴሎችን ለምሳሌ እነ ቻት ጂፒቲ ሞዴሎችን አሁን እዚህ ጋር የምላችሁ የሶኔት አሁን የምጠቀመው የሶኔት ሞዴልን ወይም ደግሞ የጉግልን የጄሚናይ ሞዴሎችን በመጠቀም እና ደግሞ የማሽን ለርኒንግ ካፓቢሊቲ አክቹዋሊ ኤልኤልኤም የሚለው እንትን ያደርገዋል አክቹዋሊ ከዛ ብቻቸውን ፕላን የሚያደርጉ ሪዝን የሚያደርጉና አክት የሚያደርጉ ማለት ነው። መልቲፕል ታስክ ቢሰጣቸው ለምሳሌ ቅድም እንዳልኳችሁ ሎጎ ሲሰራ መጀመሪያ ስኪል ይፈልጋል፣ ቲንክ ያደርጋል፣ ፕላን ያደርጋል ምናምን ነገር ማለት ነው። እሱ መልቲፕል ስቴፕ ታስክ ናቸው፣ መልቲ ሌብል ታስክ ናቸው ማለት ነው። ሶ እነሱ የሚያደርጉ ደግሞ ምን ለማድረግ ነው? ጎሎቹን የሆነ ጎል ላይ ለመድረስ ነው። ግን እዚህ ጋር ዋናው ነገር ኤጀንቲክ የሚያደርጋቸው ነገር ምንድን ነው መሰላችሁ? ዴር ኢዝ ኖ ኦር ሊሚትድ ሂውማን ኢንተርቬንሽን ወይ ደግሞ ሱፐርቪዥን የሚባል ምንም ሂውማን አያግዛቸውም። አሁን ለምሳሌ እኛ ፕሮብለም አለን ዊ አስክድ ደም ቱ ዱ ዳት ቱ ሶልቭ ዳት ፕሮብለም ወይ ደግሞ ሎጎ እንዲሰሩልን ፈለግን ሶ ዊ አስክድ ደም ሶ መሀል ላይ ግን እኛ ሊሚትድ ወይም ደግሞ ኖ ሱፐርቪዥን የለም። ለምሳሌ ይሄን ሎጎ ለመስራት ምናልባት ጥያቄውን በመጠየቅና እንደዚህ አድርግ በማለት ብቻ ነው ሀሳብ ያመጣሁት እንጂ ምንም አይነት እንትን የለኝም፣ አላገዝኩትም ሲሰራ ማለት ጀስት አይዲያውን ከመስጠት ውጭ ማለት ነው። ሶ አሁን ሜቢ ኢትስ ቤተር እንትን ማለት ነው። አሁን ምን አደረገ? ይህ ጊዜ ፈጠራ አሁን እንግዲህ መልቲፕል ስቴፕ የምንላቸው እነዚህ ነው። ሶ ይህ ጊዜ ፈጠራ ያለው ዲዛይን ነው ይላል። ሶ ምን ተቀይሯል ብሎ ያስረዳኛል። ፕራይማሪ ሎጎ ትልቁ ሐመር ውሃ ፊደል ራሱ ጠንካራ ምልክት ሆኗል። ጥቁርና ወርቃማ ቀለም ቦልድ ስፕሊት ዲዛይን ፈጠረ ይለኛል። ሶ ሾው ስቶፐር ቨርዥን ፊደሉ ባክግራውንድ ላይ እያሽከረከረ ያስደንቃል። አይከን ደግሞ ሁለት ኦቨርላፒንግ ስኩዌርስ ሀሳብ ሲጋጭ ኮሊዥን ኦፍ አይዲያስ ያሳያል። ሀሳብ የሚለውን እንትን ለመግለጽ ነው ይላል። ሶ እንደምትመለከቱት ይሄን አይነት ዲዛይን ፈጥሯል። አይ ሚን ኢትስ ሊትል እንትን በጣም የተሻለ ሊሆን ብዬ አስባለሁ። በጣም ጥሩ። ሶ አሁን ደግሞ ኔክስት የምናደርገው ዊል ቴል ላይክ እኛ አሁን ደግሞ ዌብሳይት እንዲሰራልኝ ፈልጋለሁ፣ ሰዎቹ ዌብሳይቱን መጥተው ማየት እንዲችሉ እንዲሰራልኝ ፈልጋለሁ ብዬ እነግረዋለሁ። በጣም አሁን እንግዲህ የኛ ሀሳብ ነው። አሁን ብዙዎቻችን እንግዲህ የሆነ ድርጅት ሲኖረን የሎጎ ሀሳብ እንደዚህ ቢሆን ብለን የምናመጣው ሀሳብ ደግሞ የሚመቸን ከለር የሚመቸን ስትራክቸር ሊሆን ይችላል። ሰው እንደዛ ብለን የምንነግረው ድሮ ቤተር ሪዛልት ያመጣል። ምክንያቱም በራሱ ብቻ ሲያስብና እኛ የሆነ ፕላን ወይ ደግሞ የሆነ ፕሪንሲፕል ለራሳችን ሲኖረን የሚመጣው ሪዛልት ዲፈረንት ነው ማለት ነው። ሶ ፎር ናው ግን ጀስት ዲሞንስትሬሽን ነገር ስለሆነ ዳንት ማተር። ሶ አሁን ደግሞ ዌብሳይት ነው የምለው። አሁን ደግሞ እለዋለሁ አሁን እጅግ በጣም ሰው ዌብሳይት እንዲሰራልኝ እፈልጋለሁ ብለዋል ማለት ነው። እንግዲህ ሞስት ፕሮባብሊ እዚህ ጋር የተጠቀማቸውን የጎልደን እና የብላክ ምናምን አይነት ዲዛይን ይጠቀማል ብዬ አስባለሁ ዌብሳይቱ ላይ። ሰው እንትን አለ ማለት ነው። ሶ ሀሳብ ዌብሳይት ከዛ እሺ አስደማሚ ድር ጣቢያ እሰራልሃለሁ ትንሽ ጊዜ ይፈልጋል ይለኛል ማለት ነው። ሶ እንግዲህ ሀሳቡን እያበነጨ ነው፣ ውስጥ ላይ ፕላን ያደርጋል እንደምትመለከቱት። ይሄ ሁሉ እንደዚህ ማድረግ አለብኝ እያለ እንትን እያለ ነው። ሶ ካረንትሊ የሚያደርገው ጀስት ኤችቲኤምኤል ዌብሳይት ነው። ዳትስ ኖት ኮምፕሊኬትድ ነገር አይደለም። ግን የሚሰራው ዲዛይን እንደዚህ ላይክ በደቂቃዎች ውስጥ ደግሞ ከደቂቃዎች ባነሰ ውስጥ ሊሰራ የሚችለው ዌብሳይት አይደለም፣ ኢፍ ኤአይ ባይኖር ኑሮ ማለት ነው። ይሄንን እንጠብቀዋለን ማለት ነው። ብዙ አይቆይም። ሶ በነገራችን ላይ የላንጉጅ ባሪየር ወይ ደግሞ እንግሊዘኛ መቻል ግዴታ አለመሆኑ በጣም የሚገርም ነው። ባይዘው ምናልባት
ብዙዎቻችን ሞስት ፕሮባብሊ እዚህ ጋር ኤአይን የምንጠቀም ሰዎች ምናልባት የእንግሊዝኛ እውቀት ጀስት ኮሚኒኬት እንኳን ለማድረግ ይኖራል ተብሎ ሊገመት ይችላል። ነገር ግን በአማርኛ ደግሞ የምንፈልገው ነገር ስፔሻሊ በራሳችን በምንችለው ጀስት በማዘር በምንችለው ቋንቋ መናገርና ነገሮችን ኤክስፕሌን ማድረግ መቻል ደግሞ በዛኛው ጋር ሌላ ሰከንዳሪ ላንጉጅ ላይ እንደምንገልጸው ላይሆን ይችላል ማለት ነው። ጀስት ስሜቱ the way we explain things ምናምን ማለት ነው። እና ቀላል አይደለም ብዬ አስባለሁ እኔ በራሴ። ባይዘዋይ ምንድነው መስላችሁ ሌላ አንድ የረሳሁት ነገር ይሄኛውን ኮፒ ማድረግ እችላለሁ። በነገራችን ላይ አሁን ይሄን ኮፒ አድርጌ ይሄ ኤስቪጂ ፋይል ነው ቅድም እንዳልኳችሁ አይደለም። አክቹአሊ ኤችቲኤምኤል ላይ ነው እያደረገው ያለው ምናልባት ኤችቲኤምኤል ላይ ነው እየፈጠረ ያለው። እሱን በኋላ አሳያችኋለሁ። ምንድነው ሀሳቤ ኤስቪጂ ፋይል ከሰጠን በኋላ እንዴት ዳውንሎድ ማድረግ እንችላለን። አክቹአሊ ይሄኛውን ዳውንሎድ ማድረግ እንችላለን እዚሁ ጋር ይመስለኛል። አክቹአሊ የእንትን ነው አሁን እኛን በኤችቲኤምኤል ሬንደር ሳደረገው ነው ሁሉንም። ነገር ግን እንዴት ሎጎዎችን ወስጄ ዳውንሎድ ማድረግ እንደምችል ምናልባት በሌላ ቪዲዮ ያሳያችኋለሁ። ምናልባት እኛ ስለሚያስፈልግ አሁን እዚህ ጋር ከሰራለን በኋላ ዊ መስት ዳውንሎድ እና የሆነ ዩዝ ማድረግ ይችላል ከተስማማንበት ማለት ነው። ሰው እንደዛ ማድረግ እንችላለን። ወደፊት አሳያችኋለሁ ማለት ነው። ኤስቪጂ ቪወር ይባላል። ፎር ናው ግን ኤስቪጂ ቪወር ይባላል። እንግዲህ ብዙዎች ኤአይዎች የሚጽፉልን ሞዴል አሁን ይሄኛው እንግዲህ ኤስቪጂ ውስጥ ነው ያለው። ይሄ ኤስቪጂ ይሄ እያንዳንዱ ነገር በከለሮች ምናምን ነው እንትን የሚያመለክተው እና ለምሳሌ ሮቴት አሁን ይሄኛውን ለምሳሌ ይችኛዋን 90 አደረጋት አይታችኋታል። ይችኛዋ ትቀይራለች አይደል? 180 ባደረገው ምን ያህል ነው? ሶ ይሄኛው እያንዳንዱ ነገር ዴፊኒሽን ኦፍ ዘ ሎጎ ነው። አሁን ሎጎም ከሆነ ለምሳሌ ይችን ብንመርጥ የዚች ያያችኋት ሎጎ ናት። አሁን የሆነ ነገር ብናጠፋ ከለሩ በሆነ መልኩ ይቀየራል አይደል? እንደምታዩት ይበለሻሻል or something like that። ሶ ምንድነው ሐሳቡ? ይሄኛውን ዳውንሎድ ማድረግ እንችላለን። ሶ ይሄኛውን ነገር በምንፈልገው ለምሳሌ ፒኤንጂ አድርገን ወይም ደግሞ በተለያየ አፕሊኬሽኖች ላይ ጥቅም ላይ ሲውል እንዴት መጻፍ እንዳለብን እንትኑን ያሳየናል ማለት ነው። ኤኒዌይ ግን ይሄኛውን ዳውንሎድ ማድረግ እንችላለን በምንፈልገው ሳይዝ ከፈለግን በዚህ ማለት ነው። ዳውንሎድ ካደረግን በኋላ እንደምትመለከቱት ይሄን እንትን መክፈት እንችላለን እንደ ኢሜጅ ማለት ነውና ሎጎ ስንጠቀም ማለት ይሄኛውም ክላውዲ ላይ የሚያመጣውንም ነገር መጠቀም ይችላል። ምናልባት ክላውዲ በጣም ብዙ ኮድ እየጻፈ መሰለኝ እየተጨነቀ ነው ስለሚሰራው። አክቹአሊ በአማርኛ መሰለኝ እንትኑንም እየሰራ ያለው ምናልባት ውስጡ ላይ ኮንቴክስቱ ላይ በአማርኛ እያወራው ስለነበር አልጠየቀኝም። በአማርኛ ነው ወይ በእንግሊዝኛ የሚሆንልህ አንዳንዴ ይጠይቃል። ለምሳሌ በአማርኛ እያወራው ስለነበረ ምናልባት የዌብሳይት ኮንተንትን በአማርኛ እንዲሆን ፈልጓል ወይ ብሎ ሊያስብ ስለሚችል ይጠይቅ ነበረ። እና እንደርስተን አሁን እኛ በአማርኛ ሳወራው ስለቆየሁት አገልግሎት የምሰጠው ኢትዮጵያ ውስጥ ሊመስለው ይችላል። ዌብሳይቴም something.it ለምሳሌ ሀሳብ ከሆነ ዌብሳይት ስም ሀሳብ.it ነው ብሎ ይገምታል። እያንዳንዱን ነገር በዛ ይጠቀማል። ሰው አክቹዋሊ መቀየር ስለሚቻል በጣም ቀላል ነው። ኤንዌይስ እየጨረሰ ነው። ምናልባት ወደ ፉተሩ ላይ ደርሷል ማለት ነው። እየጻፈ ኮዱን ስለማየው ፉተር ላይ ደርሷል። አገሩንም እንደምታዩት አዲስ አበባ ብሎ እየሰየመ ነው ቢኮዝ ስለሚገምት ማለት ነው። ቤዞን ስናወራው ከነበረው ቋንቋ አንፃር አሁን ጨርሷል። ኦልሞስት የጃቫስክሪፕት እንትኖችን እየጻፈ ነው። ሌትስ ሲ በጣም አሪፍ እንትን እንደሚሆን አስባለሁ። እንደምታዩት እዚህ ጋር ሬንደር ያደርግልኛል። ዋው እንግዲህ ይሄ ባንድ ሾት ነው። እናንተ ማሰብ ያለባችሁ ምንድነው መሰላችሁ? ይሄ ባንድ ሾት ነው። ባንድ ሾት ማለት አንዴ ነው ጠየቁት ይሄን ነገር ባንዴ የሰራው እና ይሄን ነገር ኤቭሪዌር እንደምትመለከቱት እንትኑን ሰርሊ ኤቭሪዌር እንትን ብሏል። ምንድነው ይሄኛውን የሎጎውን ፕሪንሲፕሉን አሁን እዚህ ጋር እንደምትወጥ ይሄ እንትን ብሏል ማለት ነው። አይ እንዴት ይሄን ነገር ለብቻው ማድረግ እንችላለን? በጣም ቀላል ነው ነገራችን ላይ ይሄን ራሱ እንዴት ሆስት ማድረግ እንደሚቻል እንትን እላችኋለሁ። አሁን ከፈለኩኝ እንዴት እንደምጠቀመው አሳያችኋለሁ። እዚህ ጋር ጊትሀብ ላይ መሄድ እችላለሁ ከፈለኩኝ ላሳያችሁ እንዴት እንደሚሆን። ጊትሀብ ላይ መሄድ አይጠበቅም። አሁን እዚህ ጋር ኤችቲኤምኤል ቪወር ብላችሁ ሰርች ማድረግ ኤችቲኤምኤል ቪወር ከዛ እዚህ ጋር ክላውዲ የጻፈውን ኮድ እዚህ ጋር በዚህ መልኩ አደርገዋለሁ፣ ኮፒ አደርገዋለሁ። ከዛ እዚህ ጋር በሙሉ ምን አደርገዋለሁ? ፔስት አደርገዋለሁ። አያችሁት? ወይም ደግሞ እዚህ ጋር ዲቫይስ ላይ ሄድኩኝ፣ ኤኒዌር እዚህ ጋር ለምሳሌ ዳውንሎድ ላይ ሄድኩኝ። ከዛ አዲስ ፎልደር ሳይሆን አዲስ ፋይል እፈጥራለሁ። ኤኒዌይስ ግን ዝም ብዬ አዲስ ፎልደር ቴስት የሚል ነገር ልፍጠር። ኦልሬዲ ጽፌ ያለው እንደዚህ አይነት ነገር መሰለኝ።
ሪኔም ላርገው ክላውዲ ምናምን ነገር እለዋለሁ። አም ሶሪ ላይክ ኔሙን ትክክል አይደለም። ከዛ እዚህ ጋር የሆነ ኒው ፋይል እፈጥራለሁ። ኒው ፋይል መፍጠር እችላለሁ። ወይ ደግሞ ሂሳብ ይላል ሀሳብ ይላል እንዳልኩት ስሙን .html ብዬ መፍጠር እችላለሁ አይደል? ከዛ በኋላ የኮፒ አድርጌዋለሁ አባባል እንደዛጌ ኮፒ ያደርጉትን ነገር እዚህ ጋር አስቀምጠዋለሁ። ከጨረሰ ከዛ በኋላ ሴቭ አደርገዋለሁ። ደን እዘጋዋለሁ። ደን ፋይሉ እዚህ ጋር ክሬት ተደርጎ አገኘዋለሁ ማለት ነው። ሶ እዚህ ጋር በምንፈልገው ብሩዘር ለምሳሌ አሁን ክሮም መጠቀም ይችላል። ዋው አያችሁት? ሶ እንደዚህ አይነት ዌብሳይት ሰርተዋል እንደምትመለከቱት በአንድ እንትን ብቻ ማለት ነው። እንግዲህ አንዴ ነው የጠየቅኩት። ሶ እንደምትመለከቱት እነዚህ የሚመሳሰል ነገር እሷል ከርሰሩንም እንደምታዩት እስኪ ምንም እንደሚል ሀሳብ ማማከር አገልግሎት ይላል። ሀሳብ ይፈጥራል፣ ለውጥ ይፈጥራል ምናምን እያለ ሀሳብ ለንግድ ድርጅቶችና ለፈጣሪ ሰዎች ልዩ የማማከር አገልግሎት ትክክለኛ ሀሳብ ትክክለኛ ለውጥ ያመጣል ይላል። አገልግሎቱን ይመለከቱ ይላል። እዚህ ጋር ስትሄዱት ምን አይነት አገልግሎት እንደሚሰጡ ይጠቅሳል። የንግድ ስትራቴጂ፣ የአመራር ማሰልጠኛ፣ የእድገት ምክር፣ ፈጠራ ምክር፣ የድርጅትና አደረጃጀት፣ ቀጣይ ድጋፍ ምናምን ከሀሳብ እስከ ድል ይላል። ምርምር አለ፣ ትንታኔ፣ ስትራቴጂ፣ ትግበራ። ትክክለኛ ሀሳብ ትክክለኛ ሰው ሲያገኝ ዓለምን ይለውጣል። ሀሳብ ማማከር አገልግሎት። ሀሳቡን ያጋሩን። ዛሬ እርምጃ ይወሰዱ። ሀሳቡን እንዲቀጣጠል ዝግጁ ነን። አዲስ አበባ ኢትዮጵያ info@hasabi.ላይ ኢሜል አድርጉ። ስልክ 09 ምናምን ብሎ ያስቀምጧል። ሶ እዚህ ጋር ፉተር በቃ ፕሮፌሽናል በአማርኛ ሜቢ ዲስ ኢዝ ዘ ፈርስት ዌብሳይት ሜቢ ኦንሊ ኢን አማሪክ ትላላችሁ። ሶ ሀሳብ ኮንሳልቲንግ በዚህ መልኩ እንትን ማለት ይችላላችሁ። ይሄን ነገርም ሆስት ማድረግ ይቻላል በጣም በቀላሉ። ምናልባት አሁን እኛ ዌብሳይታችን ላይ ምንም ነገር መስራት አይጠበቅንም አይደለም። ማማከር አገልግሎት ስንሰራ ዌብሳይታችን ሰዎች ኮንታክት እንዲያደርጉን ብቻ ሊሆን ይችላል የምንፈልገው። ሶ ይሄንን ደግሞ ክላውዲ ኤአይ ብቻ በመጠቀም መስራት እንችላለን። ይሄ ነው እንግዲህ ስለ ክላውዲ ያየ ነው። ይሄንን ይመስላል። ወደፊት ሌሎች ምናልባት እንደዚህ አይነት የቴክኖሎጂ ቦታዎች ላይ የቴክኖሎጂ ነገሮች ላይ ምን አይነት ሀሳብ ላይ ጀስት ኤክስፕላኔሽን ወይ ደግሞ ዲሞ ምናምን መስራት እንደምትፈልጉትን ላደርግላችሁ እችላለሁ። use cloudy.ai today. Goodbye.